አድማጮቻችን ተመልሰናል። አሁን ቀዶ ሕክምና የምንሰጥበት ሰዓት ላይ ያለ ነው። ዶክተር ግዛቸው ምን ነው? እኔ እንጃ ሁለቱም ተሰወሩ። ምንድነው ከባድ ነው ማለት ነው ይሄ ኬዝ? እንጃ እኔ ያለ ክብደቱ አልታየኝም። ለምን ነው ታዲያ ሸሹት? እንግዲህ እሱን አላውቅም። ለማንኛውም ኤች ተኝታለች። ከፍቅረኛ ጋር ለንጋባ ጥቂት ወራት ሲቀሩ ቤተሰቦቼ ባደረጉት ምርመራ ፍቅረኛ ልጅ እንዳለው ደረስኩበት። እንደዛም ሆኖ ስለምወደው ላገባው ፈልጋለሁ። ቤተሰቦቼ ግን ወይሱ ወይኛ ብለው አጣብቂኝ ውስጥ አስገብተውኛል። ምን መወሰን እንዳለብኝ ጨንቆኛል። እባካችሁ አክሙኝ። ኤች እሺ እንግዲህ እንደኔ ብራዚል አንዳንድ ኮርሶች አልወሰድክም? ወስጃለሁ። ወሸት አይቻልም። ፈጣን የሆኑ ተወስዷል። ለነገሩ የብራዚሉ ኮርሴ እዚህ ላይ ብዙ አልተጠቀመኝም። ወደፊት ላይ ግን አሁን ተሰማለ እንዳል ለውጦችን ምንድነው አንድ ግራ ያጋባኝ ነገር እንዴት ነው እሷ ለመጋባት ደረጃ ከደረሰች በደንብ አታውቀውም ማለት ነው። ቤተሰብ አጣርቶ እስኪደርስበት ድረስ እሷ አላወቀችም። በዛሬ ደግሞ እሱም ደግሞ አልተናገረም። ይሄ አንድ ትልቅ ስህተት ነው። ቤተሰቦችም አንድም አይሆንም ያሉበት ምክንያት አንድም ልጅ ያለው ሰው እንድታገባ አልፈለጉም ይሆናል ወይም ደግሞ አለመናገሩ መደብቆ ማቆየቱ አበሳጭቷቸው ሊሆን ይችላል። ለማንኛውም እንደዛ ትልቅ ተሰርቷል። አሁን ማወቅ ያለብን ለምንድን ነው የደበቃት? እሱን አልነገረችንም። የሆነ ውሳኔ ላይ ለመድረስ ከኋላው ምንድነው ያን እንዳይናገር ያደረገው? እሱን ብናውቅ ጥሩ ነበር። በተረፈ ግን እንደዛም ሆኖ እሱ ካላት ነገር እንግዲህ ይቅርታ ጠይቋት ሊሆን ይችላል። ያን ይቅርታ ተቀብላም በቃ ለማግባት ወስና ሊሆን ይችላል። ስለዚህ እንደዛ ከሆነ ነገሩ ካመነችበት ብታገባው ምንም ችግር አለው ብዬ አላስብም። ቤተሰቦቿን ግን ማሳመን ይጠበቅባታል። በቃ እንደዚህ አድርጓል፣ ያ የሆነበት ምክንያት ይሄ ነው ወይም ደግሞ ይሄን ይቅርብየው ቀጥያለው ብቻ የራሷ ምክንያት አሳማኝ የሆነ ነገር አቅርባ ቤተሰቦቿን ልትነግራቸው ይገባል። ግን አሁንም እርግጠኛ መሆን አለባት። ቤተሰቦቿ አይሆንም ያሏት እንግዲህ የሆነ ነገር ስላዩ ነው። ስለዚህ እንደማያሳፍራት እርግጠኛ መሆን አለባት። ከዛ በኋላ የራሷን ውሳኔ መወሰን ነው። ምንም እንኳን ይፈልገ ከኛና ከሱ ቢሉም ካገባችሁ በኋላ ቢሆን መመለሳቸው አይቀርም ጥሩነቱን ካረጋገጡ ማለት ነው። ስለዚህ መጀመሪያ እሱን ነገር በደንብ ታጣራ ነው የምለው። አዎ ቤተሰቦቿ ፈልፍለው ነው እንግዲህ ያገኙት ሚስጥሩን ልጅ እንዳለው እና እኔ እንደተረዳሁት ሲጀምር ቤተሰቦቿ በሰውየው ላይ እምነት አልነበራቸውም። ወደ ምርመራ ውስጥ ወደ እንደዚህ አይነት ነገር ከጀርባ ሄደው ወደ ማጣራት የገቡበት ነገር ሲጀምር ጀምሮ የሆነ ጥርጣሬ ነበራቸው ማለት ነው። የሆነ ወሬ ሱማ ድንገት አንድ ወሬ መጥቶ ሊሆን ይችላል። ልጅ እኮ አለው ተባለ የሚል አንድ ሰው ድንገት ሊመጣ ይችላል ሳያጣሩ ማለት ነው። በኋላ ያ እነሳስቷቸው ሊያጣሩ ይችላሉ። ግን አሁን ቁም ነገሩ ሰዎች ልጅ ሊኖራቸው ይችላል። ልጅ ብዙም ችግር አልመሰለኝም ፍቅሩ ካለ ማለት ነው። እንዲያውም ጸጋ ነው። ዞሮ ሰዎች የሚጋቡት አንድም ልጅ ለመውለድ ነው። ስለዚህ የዛ ሰው ልጅ የኔም ልጅ ነው ብሎ መቀበል ይችላል። እንዲያውም ብዙ ያልተደከመበት ልጅ ማግኘት እንደ ጸጋ መታየት ይችላል። አሁን እንደ ችግር የሚታየው ግን ይሄ ሰው መጀመሪያውኑ ለምን አልተናገረም ለምን አልደበቀም የሚለው ጥያቄ ነው አሁን መመለስ ያለበት። እንግዲህ አንደኛው ምክንያት አንዳንዴ ሰዎች ይፈራሉ። ልጅ ካለኝ ልትበረግግ ትችላለች ወይ ሊበረግግ ይችላል የሚል ትንሽ ስጋት አለባቸው ሰዎች የወለዱ ሰዎች። ግን መሆን ያለበት እንደዚህ ልጅ ያላችሁ በተለያየ ምክንያት ልጅ ሊኖራችሁ ይችላል። አግብተው ተፋተው ሳያገቡም ሊወልዱ ይችላሉ። እና ምንድነው የሚመከረው ብዙ ጊዜ በመጀመሪያው ገና ትውውቅ ላይ ይሄ ነገር እንዲያነሱት ይፈልጋል። እስከ ሁለተኛው ቀጠሮ እንኳን ሊሄድ አይፈልግም። በመጀመሪያው ጊዜ ይሄንን ማንሳት በጣም በቃ ያ ሰው ታማኝ ሰው ነው፣ ግልጽ ሰው ነው፣ የሚደብቀው ነገር የለም፣ እውነተኛ ሰው ነው የሚል መልእክት ያስተላልፋል። ከዛ
በሁለተኛው ቀጠሮ እንኳን ቢያመጣው ራሱ በመጀመሪያው አግኝቶኝ በሁለተኛው ለማግኘት ስለፈለገን የደበቀኝ የሚል እንኳን ጥርጣሬ ሊያሳድር ይችላል። ይሄ ደግሞ ትዳር ላይ ያረጉ ጫፍ ላይ እስኪደርሱ ድረስ አልነገራትም። በቤተሰቦቿም ጥረት ነው የተገኘው። እንግዲህ ፍርሃት ሊኖርበት ይችላል፣ የተለያዩ ምክንያቶች ሊኖሩ ይችላሉ። ይሄ እንደ አንድ ችግር ነው። ይሄን ችግሩን ተቀብሎ አብራርቶ ከበቂ ማብራሪያ ጋር ይቅርታ ያስፈልገዋል እና አሳማኝ የሆነ አሁን እንግዲህ ኤች ትልቅ ሰው ነች። ወደ ማግባት ደረጃ ከደረሰች በእርግጠኝነት እድሜዋ ከ18 ዓመት በላይ ነው እና የሚያዋጣትና ማያዋጣት ግራና ቀኝ ማየት ማገናዘብ የምትችል ሰው ነች ብለን ነው የምናስበው። ስለዚህ ይሄንን ጥያቄ ጠይቀው በሚሰጠው ማብራሪያና በሚያቀርበው ይቅርታ ከዚህ ሰው ጋር አብራ መኖር ትችላለች አትችልም የሚለው መወሰን ትችላለች። እንደዛ መሆኑ ግን የሚወዷት ሰዎች ምክር መስማት ማዳመጥም ክፋት የለውም። ቤተሰቦቿ በጣም የሚወዷት ናቸው፣ ለሷ መልካም ነገር ነው የሚመኙት። እነሱ የሚጠራጠሩበት የማይፈልጉት ነገር ሌላ ነገር እኛ እዚህ ጋር ከተገለጸው ውጪ ከሌለው በስተቀር ማለት ነው። ቤተሰብ ብዙ ፍላጎት አለው። አብዛኛው ቤተሰብ ለልጆቹ ፍቅርና ጥሩ ትዳር እንዲኖር ያስባል። አንዳንድ ቤተሰቦች ደግሞ አሉ ከዛ ውጪ የተለያዩ ጥሩ ያልሆኑ ሐሳቦች ያላቸው የጥቅም ነገርም አለ። ስለዚህ አሁን ኤች የነገረችን በጣም የተወሰነ ነገር ነው። ለምሳሌ እነዚህ ሰዎች እሷ የሀብታም ቤተሰብ ሆነ ልጅ ደግሞ ከሀብታም ቤተሰብ ያልመጣ ከሆነ በቃ ከኛ ጥቅም ይፈልጋል ብሎ የሚያስቡ ከሆነ ሌላ ነገር ነው። ስለዚህ እንደዚህ አይነት ነገር ግን ከሌሉበት በንጹህ ፍቅር ላይ ተመሰረተና ከእንደዚህ አይነት ሌሎች ነገሮች ጋር ያልተያያዘ ከሆነ እሱን ታዳምጠው ይቅርታ ከጠየቃት በቂ ማብራሪያ ከሰጣት ቤተሰቦቿንም ታዳምጣቸው። ለምንድን ነው እንደዚህ ያሉት አመዛዝና መጨረሻ ላይ የራሷ ውሳኔ ተወስነ። ኤች እንግዲህ በእንደዚህ አይነት መንገድ ታከመሻል። አሁን ከቀዶ ጥገናው ክፍል መውጣት ትችያለሽ።